ያ ጀማዓ ስቱዲዮ እንገነባለን ብለው አሁን ልመና ያወጡት እንግዲህ ለዚህ ነው። አያችሁት አይደለ? ላኢላሃ ኢላላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላሁ በዕድ። ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱ። አሒበቲ ፊላህ ወላሂ ጉርስም ውስቲ እንግዲህ የገጠሙትን ግጥም መግቢያው ላይ እንዳሉት ምንድን ነው? ፍቅር የሚሉት አደናጋሪ፣ ለዝምተኛ አነጋጋሪ፣ ነገረ ስራው ኃይለኛ ነው አስቸጋሪ፣ ጤና የለውም ጀማሊል ዓለም። ከዛስ እሺ ምን ይሁን? ላኢላሃ ኢለላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን እንግዲህ ያው ልመና ላይ የወጡት ለዚህ ነው። አርቲስቶች ናቸው ብንል የሚያሳፍር አይደለም። ኢነል ዐይሸ ዐይሹል አኺራ። በእስልምና ሽፋን ስር ሆነው እንግዲህ እንደዚህ ያለ ነው እያራመዱ ያሉት። ኢንሻአላህ ወደፊት ሊኖሩ አይችሉም እንደዚህ ያሉ ሰዎች። መጀመሪያ አላህ ይህዲ፣ አላህ ይመራቸው፣ ቀጥተኛውን መንገድ አላህ ይመራቸው። ከዛ ውጭ ግን የተውሂድ ወጣቶች አልሐምዱሊላህ በየቦታው ብቅ እያሉ ነው። ወደፊት አይኖርም እንደዚህ ያለ ይሄ ግሳንግስ ነገር አይኖርም። ጭራሽ ደግሞ በስቱዲዮ ሰርተው ያው ላኢላሃ ኢለላህ ምን ትሉታላችሁ? ያው ታውቁታላችሁ። አላህ ያህዲህም። ከእንደዚህ ያለ ውዥንብር አላህ ይጠብቀን። ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱ።